የሆነ ነገር ሁኔታዎችን አመቻችተን ለልጆቻችን ምን አይነት ነገር እናድርግ? እንግዲህ እንደዚህ እናድርግ። አሁን እዚህ ያላችሁ 17 ሰዎች ትታዩኛላችሁና እስቲ መለስ ብለን ልጆች እያለን ወይም ስክሪን በጣም ብዙ መጠቀም ከመጀመራችን በፊት ምንጫወታቸው የነበሩትን ጨዋታዎች ታስታውሳላችሁ ወይ? እና እድለኞች ሆነን ከሆነ ውጪ ወጥተን ከልጆች ጋር ስንጫወት ነበረ አይደለ? ግን አሁን ያው እንደሱ ማድረግ ካልተቻለ ስናድግ በቤት ውስጥ የምናደርገው ነገር አለ ወይ የምንሄድበት ቦታ ነገር ሊሆን ይችላል። እና እስቲ እናንተ ልጅ እያላችሁ ከስክሪን የነፃ ጨዋታ የምትጫወቱ ከሆነ እስቲ አንድ ትዝ የሚላችሁን ነገር ጻፉልኝ። እኔ አሁን ብትጠይቁኝ የሆነ 6 ቆርኪ የሚባል ነገር ነበረ። እናንተ አሁን እዚህ ያላችሁ ልጆች ስለሆናችሁ ላታውቁት ትችላላችሁ። ምንድን ነው የሚደረገው? 6 ቆርኪዎችን መንዬ ሰላም በያለሁኝ 6 ቆርኪዎቹን ወደ ላይ መደርደር ነው። ከዛ በኋላ ምንድን ነው የሚሆነው? 2 ቡድን አለ። እነዚህ አንደኛው አንድ ኳስ ይሰጠዋል አንዱ ቡድን። ከዛ በኋላ ምን ያደርጋል ያ ቡድን? በኳሷ እነዛን 6 የተደረደሩ ቆርኪዎች ይመታና ከዛ ይሮጣል ያ ግሩፕ ማለት ነው። እሺ በጣም ታንኪዩ። አሁን ቀልሞሽ ግብጦሽ አመሰግናለሁ። አሁን ይሄው እየመጣን ነው። ከዛ በኋላ ያን ቆርኪውን የጣለው ቡድን ልጆቹ በየቦታው ይሮጣሉ። ያኛው ቡድን ደግሞ ምንድነው ስራው? እነዚህን ልጆች 6 ቆርኪውን መልሰው ሳይደረደሩት በፊት በኳሱ መምታት ነው። ስለዚህ ልክ 6 ቆርኪውን ልጆቹ መደርደር ከቻሉ አሸነፉ ማለት ነው። ይሄ አንዱ ጨዋታ ነው። ከዛ በጣም ደግሞ ደስ የሚለኝ የነበረው እዛ ጨዋታ ላይ ምንድነው በመሃል አንድ ሰው እንደፈለገ እንደ ጆከር ነገር የሚሆነው ነገር አለው ማለት በየቡድኑ መግባት የሚችል ከእነዚህ ከሚመቱት ለመደርደር ከሚሞክሩት ውስጥ የሚገባ አንድ ሰው አለ። ያ መሆን በጣም ደስ ይላል። ምክንያቱም ሁል ጊዜ እንቅስቃሴ ውስጥ ነው የሚኮነውና ያንን በጣም ወደው ነበር እኔ ማለት ነውና ይሄው ድብብቆሽ ይታየኛል፣ ቅልቦሽም አለ። እና እስቲ እንደዚህ ያረጋችሁ እስቲ አንድ ትዝ የሚላችሁን ነገር ጻፉልን። ኦኬ ገመድ ዝላይ በጣም ጥሩ። ገመድ ዝላይ እሺ። ሌላ ደግሞ ቅጠሎችን ሰብስቦ በትንሽ የገመድ አስሮ ጢባጢቤ ወይም ጢባጢቦ ከሁለቱ አንዱ። እሺ ሌላ ደግሞ ሱዚ በጣም ጥሩ። የስቶኪንግ ወይም ደግሞ የልብስ ላስቲክም ሊሆን ይችላል ተጠቅሞ የምናደርገው በጣም ደስ የሚል ነገር ሱዚ። እሺ እሱም በጣም ብዙ ሰው ያሳትፋል። በጣም ደስ ይላል። በጣም ጥሩ አካልን ያንቀሳቅሳል። ጥሩ እያላችሁ ነው። እስቲ ምትትር። እሺ ምትትር መንዬ ምትትር ምን ይሆን? እስቲ ትንሽ ጻፍ አድርግልኝ ምን ማለት እንደሆነ። የምታውቁ ቤተሰቦች ካላችሁም እናንተም ጻፉ ምትትር ምን ማለት እንደሆነ። ከዛ ደግሞ ሌባና ፖሊስም አለ። ወንድሞች ካላችሁ ደግሞ እናንተ ደግሞ የምትጫወቱ ከነበረ ደግሞ ምትትር የወንዶች ነው። እሺ ከዛ ደግሞ ይሄ ሌባና ፖሊስ ብለናል። ከዛ ደግሞ እርግጫ ደግሞ የሚጫወቱት ነገር አለ። ወንዶች አይደለም ክብ አድርገው የሆነ ነገር አለ። እንግዲህ ይሄ ሁሉ ነገር ምንም ከስክሪን የጸዳ ጨዋታ ነው። በዛ ላይ ደግሞ እንደምታዩት የምንጠቀምበት የነበረ ነገር ሁሉ ከውጭ የሚገዛ ነገር አይደለም። አሁን ሱዚ ስንጫወት ቤት ውስጥ ድሮ አሮጌ ስቶኪንግ ይኖራል። ስለዚህ ስቶኪንጉን ተጠቅመን ሊሆን ይችላል፣ ዝም ብሎ የልብስ ላስቲክ ሊሆን ይችላል። ያንን ነው የምናደርገው። ከዛስ አሁን ቅልቦሽ ብንል በጠጠር ነው የምንጫወተው። ጢባጢቦ ቢሆን ቀጥቀጥ ቆርጠን ነው። እንግዲህ አስቡት ብዙ ገንዘብ ሳያወጡ ወላጆቻችን፣ እኛ ግን ልባችን እስኪወልቅ ድረስ ተጫውተን ይኸው አሁን ከብዙ ዓመታት በኋላ
ስናወራ ራሱ ፈገግታ ነው የሚሰማን፣ ደስ የሚል ጊዜ ስለነበር ማለት ነው። እስቲ አሁን ካልነው ውጭ ደግሞ የሆነ ነገር ትዝ አለኝ የዶሮ ልጅ እያለሁ የምጫወተው የነበረው ካላችሁ ደግሞ እሱን ደግሞ ጻፉልኝ። ወርቅዬ እንኳን ሰላም መጣሽልኝ። እንኳን ሰላም መጣሽ እማዬ። ሰላም ሶፊ፣ እንዴት ናችሁ? ሶሪ ያረፈድኩኝ፣ ዛሬ በዓል ስለነበረ ቸርች ቆይቼ ነው። ኦኬ። አይ ደስ ይላል በጣም። መጻፍ ነበረብኝ አይ ቲንክ። ይኸው በቃ እንኳን መጣሽ፣ ቆንጆ ነው መተሻል። ዛሬ ባለፈው ሳምንት እንዳልነው ከስክሪን ነፃ የሆነ ጨዋታዎችን ነበር የምንለው ወርቅዬ እና እስካሁን ድረስ ቤተሰቦች አሁን እኔ 6 ቆርኪ በጣም ደስ ይለኝ ነበር ብዬ ያልኩኝ ቤተሰቦች በጣም ብዙ ነገር እየሰጡን ነው እና አሁን ኳስ 2 ጎል ሰርቶ ለ2 መጫወት በጣም ቆንጆ አባሮሽ ሰኞ ማክሰኞ፣ ከዛ ደግሞ ይሄ ባልና ሚስት የሚል ማለት፣ ከዛ ደግሞ ምን አለ አይሽን የተለያየ ቅልቦሽም ተብሏል ቀደም እና በጣም ብዙ ነገሮች አሉ። አሁን እንግዲህ ብዙ ምንም ገንዘብ ሳያስወጣ ለወላጆች፣ እኛ ግን የመጨረሻ የተደሰትንበት ነገር ነው እና ይሄንን ነገር አሁን ሰኞ ማክሰኞ ራሱ እሱን እንመለስበታለን። ወርቅዬ ወላጆች ቤተሰቦች እየጻፉ ነው። እስቲ አንቺስ አንድ ትዝ የሚልሽ እቃቃ በጣም ቆንጆ ስኒ በጣም ደስ ይላል። ባለሱቅም አለ። እስቲ ወርቅዬ ምን ትያለሽ አንቺስ ትዝ የሚልሽ? ከላይ ጽፎ ጨረሱ ቢመስለኝ ሰኞ ማክሰኞ በጣም ወደው ነው። እቃ ደስ ይለኛል። ሰኞ ማክሰኞ ይሄ ምንድን ነው ልክ አሁን እንደ ቲክልሽ ደግሞ ጣቶችሽን ቆጥረሽ ቤተሰቦች በሙሉ ተጠርተው አብረን እንዲበልተን ጠጥተን እንዲብለን በዚህ በጋራ ሂደን ምናምን ከዛ በኋላ ወደ አርምፊት ሽደው በኮልኮል ነገር ላይክ ቲክል ማድረግ እሱ በጣም ኤንጌጂንግ፣ እሱ በጣም ሁሉ ያስታውሰዋል። አባታችን ያጫፈን ነበረ። የኛ ጊዜ መልካም ነበር። ሁል ጊዜ ይኸውልሽ ምን አለ መሰለሽ፣ አሁን በእኛ ጊዜ መልካም ነገር ብትይኝ አንድ ነገር ትዝ አለኝ። ሁል ጊዜ አያታችን ምን አሉ፣ አሁን የዛሬ ልጆች ይባላል አይደለም? ከዛ ምን አሉ፣ እኛ ስናድግም እኛም የዛሬ ልጆች እየተባልን ያደግ ነው። ስለዚህ ሁል ጊዜ የዛሬ ልጆች የሚባል ነገር አለ፣ ሁል ጊዜ እኛ ጊዜ ጥሩ ነበር የሚባል ነገር አለ እና ገባሽ አይደለ? ስለዚህ ይሄ የሚቀጥል ነገር ነው። አሁን ያሉት ልጆች ደግሞ የራሳቸውን ደግሞ ትዳር ይዘው ትንንሾቹ እንደገና ደግሞ ልጆች ሲወልዱ እነሱም ደግሞ ልጆቻቸው ትንሽ ለወጥ ሲሉባቸው እነሱ ካደጉበት የዛሬ ልጆች ይላሉ፣ እነሱ ደግሞ የኛ ጊዜ ጥሩ ነበር ይላሉ። እና አይ ቲንክ እኔ ሳስበው ያለንበት እግዚአብሔር የሰጠን ጊዜ ሁል ጊዜ ጥሩ ጊዜ ነው ብዬ አስባለሁኝ። ወርቅዬ ገባሽ አይደል? እና ያው ሁሉም የየራሱን እንደ መልካም አድርጎ ይወስዳል። አሁን በጣም ለምሳሌ አሁን የስክሪን እና ስክሪን ነበረበት እና ያልነበረበት ብለን ብንል አሁን እነዚህ ልጆች ስክሪን ላይ ብዙ ሰዓት ቢያሳልፉት ስክሪን ላይ ቢጫወቱ ለነሱ ደግሞ ያ ትልቅ ቦታ ስላለው የእነሱን ጊዜ ይበልጥ ይወዱታል። እና ያው አሁን ላልሹ ማለት ነው ያስቀኛል። ያው የዛሬ ልጆች የሚባለው ነገር ሁላችንም። ሌላ ደግሞ ድንብሽ ለድንብሽ ብላለች መንዬ። ከዛ ደግሞ ሂል ጫማ በቀሚስ የለበሰች መሐረቤን ያያችሁ መሐረቤን ያ አዎ ልክ ነሽ። መሐረቤን ትዝ ይልሻል? እስቲ ስለ መሐረቤ አውሪ ትንሽ፣ ስለሱ ያስፈልጋል። ትንሽ ስለ መሐረቤ በይኝ እስቲ ስለ መሐረቤ በይኝ ወርቅዬ። ወርቅዬ ይሰማሻል? ኦኬ ነገር እምቢ አለኝ ዛሬ። ኦኬ መሐረቤን አያችሁ ሆይ? ልክ ነው። እሺ እንግዲህ ምን አለ መሰለሽ፣ ምን አለ ይሄ ሁሉ ነገር አሁን የምንላቸው ነገሮች
እኛ የምናስታውሳቸው ናቸው። አሁን ታዲያ ክረምት ሲመጣ ደግሞ ልጆቻችን የሚያስታውሱት ነገርም ከነሱ ጋር የምናሳልፈውን እስቲ እናስብ ነው። በፊት ከምናረገው የነበረ ውስጥ አሁን ማድረግ የምንችላቸው ምን አለ? ቅጠልና ጭቃ አድርጎ እንጀራ በወጥ። ይሄ ሁሉ እንግዲህ ክሬቲቪቲ ነው። ሁል ጊዜ ምን ይባላል? ልጆች ሲሰለቻቸው ያኔ ነው አእምሯቸው በደንብ የሚሰራው ክሪኤቲቭ የሆነ ቦታ የሚደርሱት በአንጎላቸው እዛ ጋር የሚደርሰው ሲሰለቻቸው ነው ይባላል። ለምንድን ነው? ልክ ሲሰለቻቸው ምን እናድርግ በቃ ይሄን ላድርግ፣ በቃ ይሄን ልሞክር ብለው ለማድረግ ይነሳሳሉ ማለት ነው። እና እዚህ ጋር የምታዩት ነገር እንግዲህ በተለያየ ጊዜ ልጆች ያደረጉት ነገር ነው። ኦኬ ጭቃ ማብካትሽ ሶፊያ ተቋረጥሽብኝ። ለእኔ ነው። እስቲ ስለ ማህረቤን አያችሁ ወይ የሆነ ነገር በይ እያልኩሽ ነበር። ኦኬ እሺ። ማህረቤን አያችሁ? ደስ ይላል። እንጌጂኝ ምንድነው በደንብ እንትን የሚያደርግ ነው። በጣም አክቲቭ ነው። የሚጫወት ጨዋታ ነው። የምንጫወተው ጨዋታ ነበር። በየተራ ያነ ነገር ከተጣለብሽ ደግሞ የተያዘው ማህረቤ ከተጣለብሽ ዙረሽ ሌላ ሁሉም በየተራይ ነው። ብዙ ነገር የምትማሪበት ጨዋታ ነው። አይ ቲንክ ከመሮጥም ከመቀመጥም ነው። አንቺ ሰራውንድሽን ከመመልከትም አይ ቲንክ ብዙ ጥቅም ያለው ይመስለኛል። አሁን ንቁ ያደርግሻል። ንቁ ፎከስ እንድትሆኛ ያደርግሻል። ምንድን ነው ትኩረት ሰጠሽ ለጨዋታው አብረሻል። ያነ ሞመንት ያነ ሰዓት አብረሽ እንድትሆኝ ያደርግሻል ማለት ነው። በዛ ላይ ደግሞ ምንድነው ይሄ ፍትሃዊ የሚሆነ ነገር ምንትን ነው ጨዋታ ነው። ለሁሉም ይደርሰዋል አይደለ? ላልደረሰው እንትን ያደርጋል። እና በዛ ጨዋታ መሀል ደግሞ እንደዛ አይነት ሲደርስብሽ ነው አንዳንድ ልጆች ያላቸውን ስሜት አለመቆጣጠር ይኖራል። ሩጠው እንደዚህ እንትን ሳይሉ ምናምን ብቻ በብዙ ነገር ኮንትሮል እንድታደርጊ ይጠቅማል ብዬ አስባለሁ። በጣም ደስ ይላል። ቴንኪዩ ወርቅዬ። እና እንደሱ ብዙ ጨዋታዎችን አይተናል። እንግዲህ አሁን ስንቶቻችን ነው ልጆቻችን ስንቶቻችን ነን ግን ይሄንን ነገር ከልጆቻችን ጋር መጫወት የምንችለው? የትኛው ነው? ሁሉንም ነገር ማጫወት ላንችል እንችላለን። አሁን 6 ቆርኪ የሚባለው ልጆች ሰብሰብ ማለት ቁጥሩ በርከት ማለት አለበት እና ያ የለንም። ስለዚህ ያንን ማድረግ ላንችል እንችላለን። ነገር ግን ሌላ ማድረግ የምንችላቸው ነገሮች አሉ። አሁን ለምሳሌ አሁን ምን መጫወት እንችላለን ብንል ሰኞ ማክሰኞ መጫወት እንችላለን አይደለም? ያችን መሬት ላይ አስፈረን ወይም ደግሞ መሬት ላይ ሰኞ ማክሰኞ መጫወት ሳይሆን ያ ቾኩ ነገር ካለን ልጆቻችን መሬቱ ላይ ስዕል እንዲስሉ ማድረግ እንችላለን። ከዛ በኋላ ደግሞ ምንድነው አሁን ኔቸር ዎክ ወይም ደግሞ የተፈጥሮ ይሁን ቅጠል አሁን ለምሳሌ ቅድም ምን ተብሏል? ቅጠልና ጭቃ አድርገን እንጀራ በወጥ እንላለን ምናምን። እና አሁን ልጆቻችንን ወጣ አድርገን የምንችል ከሆነ ወደ ጨዋታ ቦታ ማለት ፓርክ ነገር መውሰድ የምንችል ከሆነ ተፈጥሮ ነገር ያለበት እዛ ሲሄዱ ልጆቻችን ዛፉን፣ ቅጠሉን የሚታየውን ነገር ሲያዩ ጭንቅላታቸው ራሱ ደስ የሚል ስሜት ይሰጠዋል። ከዛ በኋላ ደግሞ ብዙ ነገር አስተውለው ይመጣሉ። ያንዳንዱ ነገር ማውራት የምንችለው ነገር ሊሆን ይችላል። እንግዲህ ወጣ ስናረጋቸው አሁን በክረምት ወይም በበጋዚ ማድረግ የምንችላቸው ነገሮች ለምሳሌ ሙዚየም ሄድ ሊሆን ይችላል፣ ወይም ደግሞ ታሪካዊ የሆኑ ቦታዎች እዛው ያለንበት አካባቢ ሊሆን ይችላል። ከዛ ኋላ ስለነሱ ማውራት ሊሆን ይችላል ሲመጡ። ከዛ ደግሞ መጽሐፍት ቤት መጎብኘት ሊሆን ይችላል። ከቤት እንውጣ ካልን ማለት ነው። አልዛ ቤት ውስጥ ከሆነ ግን ስዕል ሊሆን ይችላል። ስዕል እንዲስሉ ማበረታታት ሊሆን ይችላል። ከዛ ደግሞ ከወዳደቁ ነገሮች አንዳንድ ነገሮችን ፈጠራ እንዲሰሩ ማለት ሊሆን ይችላል። ስፌት ነገር ልናስተምራቸው እንችላለን። ኪሮሽ ነገር ሊማሩ ይችላሉ። ምግብ አበሳሰል ሊማሩ ይችላሉ። በአቅማቸው ትንሽ ነገር ምንድን ነው የሚሆነው? ያ እነሱን ከዛ ከስክሪን ላይ ያነሳልናል ማለት ነው።
ሌላ ምንድነው ደግሞ ራሱ በራሳቸው ለምሳሌ ቤት ውስጥ ጠረጴዛ ይኖራል። ጠረጴዛውን በአንሶላ ነገር ሸፈን አድርገን ውስጥ እዛ ስር እንደ ቤታቸው አድርገው የሆነ ነገር እንዲጫወቱ ሊሆን ይችላል። እዛ ውስጥ እንዲስሉ አድርገን ከተለመደው ነገር ለየት አድርገን ስናደርግላቸው ጊዜ ወስደው እዛ ላይ ጊዜ ማሳለፍ ይችላሉ። ከዛ ደግሞ ቀደም ለምሳሌ የቦርድ ጌምስ የሚሏቸው እንደነ ዳማ አይነት ነገሮች አሉ። ከዛ በኋላ ደግሞ ሌላ ቃላቶችን ደግሞ ፊደሎች አሉ። ፊደሎቹን እየሰካኩ ቃላት መፍጠር ሊሆን ይችላል። በጣም ደስ የሚል ጨዋታ ነው። እነሱን እኛን አስጀምረናቸው ከኛ ጋር መጫወት ይችላሉ። እርስ በርስ መጫወት ይችላሉ። ያንን ማድረግ ይችላሉ። ሌላ ደግሞ ለምሳሌ ቀለም አድርገን ቀለም ጨርቅ ቀለም ውስጥ የሚነከረው አለ አይደለም? እንደሱ አይነት ነገር አድርገን ወይ ቲሸርታቸውን ቀለም እንኳን ባይኖረን ምን ማድረግ ይቻላል? ይሄ ማርከር አለ አይደለም? ማርከሩን አሮጌ አሁን ለምሳሌ አመቱ አልቋል፣ ትንሽ ደከም ያለ ቲሸርታቸውን በማርከር እንዲጽፉበት ማድረግ እንችላለን። እዛ ላይ የፈለጉትን እንዲስሉበት አድርገን ከዛ ይሄ አልኮል አለ አይደለም? ረቢንግ አልኮል በአልኮል ስፕሬይ እናደርግበታል ላዩ ላይ ማለት ነው። ከዛ በኋላ ምን ያደርገዋል? ልክ ይሄ ቀለሙ ስንነክረው እንደሚያወጣው ይሄኛውን ቀለሙን ፍትት ያደርገዋል እና በጣም የሚያምር ነገር ይኖራል። እና አስበን ምን እናድርግ፣ እንደ ፕሮጀክት አድርገን ምን እናድርግ፣ ይሄን ነገር ይሄውና ይሄን ዲዚ ታደርጋላችሁ፣ ከዛ ላይ ታደርጋላችሁ ብለን ሰጠናቸው። እኛ ወደ ስራችን መሄድ እንችላለን። ከዛ በኋላ ደግሞ ምን አለ በትንንሽ መጫወቻዎች በካልሲ በምናምን መጫወቻዎች ነገር ሰርተን በእነሱ እንዲጫወቱ ማድረግ እንችላለን። ድሮ ትዝ ይለኛል፣ አሁን አላቅም፣ ካልሲ አሮጌ ካልሲዎቹን አንዳቸው ውስጥ እያስገባን መጨረሻ ላይ ክብ ሲሆን ይሰፋል እና ደንበኛ ኳስ ይሆናል። እዛ ላይ ገመድ አድርገን ከሆነ ፖል ጋር የሆነ ነገር ላይ አንጠልጥለን በእግራቸው እንዲመቱ ማድረግ ይቻላል። በኳሱ ራሱ ኳስ ያን ካልሲውን ኳስ አድርገን ራሱ በኳሱ ሊጫወቱ ይችላሉ እና ብዙ ነገር አለ። እስቲ ወርቅዬ ደግሞ አንቺ ጋር ልምጣና ከዛ ደግሞ ቤተሰቦችም እናንተም እስቲ ይህን ነገር ማድረግ እችላለሁኝ ከልጄ ጋር የምትሉትን ነገር እስቲ አሰብ አድርጉና ጻፉልን። ወርቅዬ ሶፊ አልሞስት እንትን ብለሽዋል። እንግዲህ በሁለት ልንከፍላቸው እንችላለን። ከስክሪን ከዚህ ከስልክ ከአይፓድ ከሌሎችም ስክሪን ነፃ አድርገን ምን አይነት በደንብ ተግባብተው ከጌሙ ጋር ደስ ብሏቸው ምን ሊጫወቱ ይችላሉ ብለን ስናስብ በቤት ውስጥና በቤት ውጭ በሚለው መከፈል እንችላለን ማለት ነው። ፕላን ማድረግ መጀመሪያው ነገር ነው። እነሱን ከዛ ስናነሳ ፕላን ማድረግ አስፈላጊ ነው። ቦርድ ሲሆን ደግሞ ልጄ በጣም ሶ ቦርድ እኔ ልጆችን ላቸዋለሁ ሶ ቦርድ ብላክ ኦር ዋይት ላቸዋለሁ ላፊንግ እና እንትን ያደርጋሉ ማለት ነው። እነሱን ሀልፕ እርዳታ ሰጠን ራሳቸው እንትን ፊገራውት እንዳያረጉ ወይም ደግሞ ራሳቸው እዛ ጉዳዩን እንዳይፈቱት ብዙ ጊዜ እናደርጋለን። ያደረግ ስለነበር ማለት ነው። ስለዚህ እስኪ የሆነ እነሱ ቦርድ ሆኖ ቦርድ መሆን በጣም አንዳንዴ ጥሩ እንደሆነ ተረድቻለሁ እኔ እና ራሳቸው የሚፈጥሩት ነገር ካለ አሁን እንትን አድርገን ኦፕን የሆነ ለእነሱ ክፍት የሆነ ነገር እንትን ብንላቸው የተሻለ ነው ብዬ አስባለሁ። ውጭ መሆን ይሻላል ወይ ውስጥ መጫወት ነው የምትፈልገው? እኔ እነዚህ ማለት አንዳንድ ነገሮች እንድሰጥህ ሀሳብ እንድሰጥ ትፈልጋለህ ወይ ለራሳቸው ማለት ነው። ኦኬ ውስጥ ነው ካሉ ውስጥ ኦኬ የት ቦታ ነው መሆን የምፈልገው? ኪችን ውስጥ እንደተባለው ቅድም አብሮ በመስራት ያው የልጆች ቶድለርስ ምንላቸው ከ3 ዓመት እንደ አንዳንድ ልጆች ከ2 ዓመት ጀምረው የራሳቸውን ናይፍ የራሳቸው ቦርድ የራሳቸው የምናደርግላቸው ልጆች ከታች ይማራሉ። የሚቆረጡ ልክ እንደ ጥቅል ጎመን እንደ ሳላሪ እንደምን እንዲቆርጡ ማድረግ እንችላለን። ቢላዋን ብዙ እንትን ስለማይጎዳ ለእነሱ ተብሎ የተሰራ ቢላዋ አለ። ለእነሱ ተብሎ እንትን ደስ የሚሉ እንትኖች አሉ። ቦርዶች ከቲንግ ቦርድ ምንላቸው ምንድን ነው ጣውላ ማለት ነው። እሱን አስተካከልላቸው። በጣም ነው እንትን የሚሆኑት እንቁላል እንዲሰብሩ አሁን ያልኮቹ እንዲከትፉ የሆነ ነገር እንዲያቀብሉ እንዲመጥኑ ምንፈልገው በዚች ጋ ሙሉ ነው። ያንን መስፈር በራሱ ትልቅ ነገር ነው። ለልጆች ብዙ ነገር ነው የሚያስተምራቸው ማለት ነው። ሞተር ስኪል ሴንሰሪ እንደው በሌላ ጊዜ በደንብ እንዳስሰዋለን ምን ሊያስተምራቸው እንደሚችል እና
ቦታውን በመምረጥ ኦኬ ሊቪንግ ሩም ነው ካሉ ደግሞ ሊቪንግ ሩም ውስጥ የሚሰራ አርት ኮርነር ማድረግ እንችላለን፣ ሳይንስ ኮርነር ማድረግ እንችላለን። ለራሳቸው ቅርጫት ምንድን ነው የሚባለው ባስኬት ነገር ማዘጋጀት ጥሩ ነው። ስለዚህ አርት እንደዚህ በመሳል የሆነ ነገር በመጻፍ ምናምን ከሆነ የሚፈልጉት በዛችኛው ኮርነር ማድረግ ይችላል። ኮርነር ምንለው አንድ ቦታ እኮ ሊሆን ይችላል፣ ግን እንደዛች ያልኳቸውን እንትን ያለች ዶላር ስቶር ትንንሽ እቃ ማለት ነው ለዛ የሚያስፈልግ እና ሳይንስ አሁን ሳይንስ ልጆቹን ማስተማር እንትን እንችላለን። እኔ እንደው ልጄ በፊት ሶፊዬ ሲያመውና እንትን አልጋ ላይ ማንቀሳቀስ ጊዜ የሰራኋቸው ዩቲዩብ ራሱ እዛ ብዙ ሳይንስ እንትኖች አሉ። ቀላል ነገር አሁን ወተትና ዲስቶፕ ምንድን ነው ይሄ እቃ ማጠቢያውን ሳሙን አድርገሽ ከለር አድርገሽ የሚገርመሽ ትልቅ ሰርፌስ ቴንሽን የሚፈጥረው ስዕል ልነግርሽ አልችልም። ዩቲዩብ ላይም ፖስት አድርጌዋለሁ ማለት ነው። በዚሁ በአዋግ በሚለው ነው ወርቅዬ? አዋግ ሚዲያ በሚለው የዛ ሰዓት አልጋ ላይ በነበረበት ጊዜ ብዙ ሳይንስ እንትን እንሰራለን ማለት ነው። ሳይንስ ኮርነር፣ አርት ኮርነር እና ይሄ ደግሞ ክሪኤሽን ኮርነር ነው ብላችሁ አንዳንድ ባስኬት ትጠሩላቸው ለልጆቻችሁ። ያን ከፕላኒንግ ይጀምራል። ቅድም እንደተባለው ደግሞ አሁን ሳይንስ እንዲህ ማለት ምንም ልጆች ቢነኩት ምን ቢያደርጉት ምናምን የማይጎዳቸውን ነገር በጣም ውስጣቸው የሚፈጥረው ነገር ትልቅ ነገር ስለሆነ ነው። እኔ አሁን ልጄ በፊት እንሰራ የነበረው አሁን ምክንያት ይፈልግለታል። የሚገርማችሁ ማለት ነው። ለምሳሌ ቤኪንግ ሶዳ እና እንትን ቬኔገር ስንጨምር ምን አይነት ኤክስፕሎሽን ትንሽ ከለር ትጨምሩበታላችሁ ምናምን የሚገርም አይነት ሳይንስ ታያላችሁ እዛ ላይ ማለት ነው የሚፈጥረውን። አሁን እሱ 3ኛ ክፍል 4ኛ ክፍል እየሆኑ ደግሞ ሲሄዱ ለዛ ነገር በጣም አሚን ከመሆናቸው የተነሳ ራሳቸው ምክንያት እየፈጠሩለት ይሄዳል እና ከታች ራሳችሁ ከትኩታችሁ ማሳየት ትችላላችሁ። 2 ዓመት 3 ዓመቱ ነው። እንቁላልን በእንትን ውስጥ አስቀምጣችሁ እዛ ላይ የምታያቸው አንዳንድ ሳይንሶች አሉ። እዛ ላይ ማየት ትችላላችሁ። ወይም ደግሞ ጎግል እንትን ብታረጉ ለህፃናት ለ3 ዓመት ለ4 ዓመት ልጅ ምን አይነት ነገር ልስራ ብትሉም ብዙ ነገር አሁን እድለኞች ነን እኛ ካሰብንበት ማለት ነው። ይሄ ግን ከውስጥ በደንብ እንትን ያስፈልጋል። ራሳችን ወስነን መነሳት አለብን ማለት ነው። ከወሰን ችግር የለም። ከውጭ ደግሞ እንደተባለው አሁን ልጆች ጋር እኔ ብዙ ጊዜ ኔቸር ፓርክ መሄድ እንፈልጋል እና ስለ ግንድ አሁን ትንሿ 4 ዓመቷ በጣም ነው እንትን የምትለው ይሄ ግንድ ይባላል፣ ይሄ ቅርፊቱ ነው፣ ይሄ ቅጠሎችን እናመሳስላለን፣ ይሄ ትልቅ ነው፣ ይሄ እንደዚህ ነው ከለሩ ከየትኛው ቅጠል ጋር አመሳስላታለን ምናምን በቃ ምንም ነገር መፍጠር እንችላለን። ሌላ እንትን ብቻ ያልኳችሁ እንትን ቁጭ ብለን እናወራለን። አሁን ለምሳሌ በዛው ቁጭ ብላችሁ እንትን ኔቸር ውስጥ ናችሁ ማስተማር ትችላላችሁ። አሁን በአንድ ጨዋታ ምንድን ነው ለምሳሌ 2 ቅጠሎች አድርጌ ከትምህርት ቤት የሚያጋጥማትን ነገር ራሱ በዛ ላይ ሮል ፕሌይ ያሳያታለሁ ማለት ነው። ለምሳሌ ማንጫወታው ጨዋታ እችኛዋ ቅጠል እንደዚህ ናት፣ ኦኬ እችኛዋ ሚል ቅጠል ናት፣ እችኛዋ እንደዚህ ናት ምናምን ብላ ራሷ እንትን ታረጋለች ማለት ነው። እዛው ትሄል ታረጋለች፣ ሮል ፕሌይ ውስጥ ትሰራለች ማለት ነው። እና አሁን ማንጫወታው ጨዋታዎች እንደዚህ አይነት ጌሞች አንጫወትም እንደዚህ። ምክንያቱም ማስረዳት ያለብን ነገር በሌላ እንትን ብለን ስናሳያቸው በጣም ሶ ክሬቲቭ እንደ አደር ላይ እየነገረች ነበረ ማለት ነው። ራሷ እንትን ያለች እናቴ ተኝቼ እኮ እንዲህ አይነት ነገር ስሰራ ነበር ምናምን አለችኝ። እና አንዳንዴ እኛ የምንጠነሳት ነገር ለልጆች በጣም ክሬቲቭ ያደርጋቸዋል። እና ዋናው መነሳት ሶሪ ወክ እያደረኩ ነው የማወራችሁ እና ያተቆራረጥኩባቸው። ስለዚህ እኛንን ዋናው እንትንንን ወይ ማለት በደንብ አስበንበታን ወይ አሁን ነው አስበን ከሆነ ፕላን አድርገን ልጆቻችንን ስንት ዓመት ነው በስንት ዓመት ትልቅና ታናሽ ካሉ ደግሞ ትልቅየው ሊደር ወይ ትልቋ ሊደር አድርገን ትንሿን የሚያጫወቱበት ነገር መቅረጽ። ይሄን ብታረጉ ሊደርሽፓቸውን እንትናቸውን ኮኔክሽናቸው ብዙ ነገራቸው ይጨምራል እና እንደዛ ብናረግ ጥሩ ነው። ሳላበዛባችሁ እመለሳለሁ። ሶፊዬ ታንኪዩ ወርቅዬ፣ ታንኪዩ የኔ መቤት፣ በጣም እናመሰግናለን። ቤተሰቦች አንድ አፍታ ታብ አድርጋችሁ አመስግኗት ወርቅዬ። ምክንያቱም አሁን የተናገረችው ነገር በእውነት እንደዚህ አይነት ነገር ሰው ሄዶ ነው ትሬን እየተደረገ እየከፈለ የሚያገኘው ትምህርት ነው እና ፕሊዝ ምስጋናችሁን ሌላ ቀርቶ በታብታብ በማለት ገለጹላት። ኦኬ
ማለት ነው። ሶፊ እሱን አላለም ለካ እናንተ ዝም ብላችሁ እየሰማችሁ ነበር ነው። ይሄ ቴሌቪዥን ይመስላል። ቴሌቪዥን ነው። አጥግበውሻል። ወርቅዬ ደግሞ እንደ አበዛ አይ ሶፊዬ ምልሽ እኮ አንከፍልበትም አንዳንዴ ማለት እንትንም አድርጉ በቃ የምትጽፉትም ካላችሁ ጻፉ። ዳትስ ኤንጌጅመንት ቲክቶክ እንጂ ምንድን ነው ሮቦት አለመሆናችን ይፈልጋል አይደለ ሶፊዬ? ምንድነው መሰለሽ ሰዎች ነን። ልክ ነው። ኮሜንት ሲጻፍ ምን ያደርገዋል ወደ ሌላ ሰዎች ያደርሳል። አሁን 36 ሰዎች አሉ። እውነቴን ነው የምላችሁ ከዚህ በላይ ሰው ቢያዳምጠው የሚጠቅም መልእክት ነው። ስለዚህ እናንተ እዛ ላይ ላይክ ስታደርጉ ኮሜንት እናመሰግናለን ብላችሁ ለምሳሌ ብትሉ እዛ ላይ አንድ ኮሜንት ታምዝ አፕ ሊሆን ይችላል። ያ ነገር ሌሎችን ያንቀሳቀስና ሌሎችን ይስብልናልና ያ ነው። ቴንኪዩ ወርቅዬ በጣም እንግዲህ አስቡት ልጆች ከስክሪን ላይ ስናነሳ ስንል አእምሯቸውን እንዴት እንዳሰፋ ነው። እንዴት አእምሯቸውን የሚያሰፋ አስተሳሰባቸውን የሚቀይር ከዛ በኋላ ደግሞ ነገ ላይ ራሱ የሚጠቅማቸው ነገር ነው የምናደርገው። ልክ ነው። ክረምት ሲመጣ ይጨንቀናል። ምን እንደምናደርግ ይገባናል። ለዛ ነው እነዚህ ነገሮች የሚሆኑትና ልጆቹ ራሳቸው መፍጠር ይችላሉ። እኛም ደግሞ ስናግዛቸው ያንን ነገር ያደርጉታል። ዋናው ምንድነው? ፕሮግራም ማውጣት ያስፈልጋል። ከልጆቻችን ጋር መነጋገር ያስፈልጋል። ይሄኛው ክረምት ለየት ያለ፣ ይሄኛው በጋ ለየት ያለ ነው የምናደርገው። እንደዚህ እናደርጋለን። የምንወጣበትን ቤት ውስጥ እነሱ ማሳተፍ በጣም ትልቅ ነገር ነው። በዛው ደግሞ አዲስ ክህሎትን ማስተማር ጥሩ ነገር ነው። ከቤት ውጭ ሄደው የሚማሩት ነገር ካለ እሱን የምናስብበት ማድረግ የምንችል ከሆነ አቅም ካለ፣ አለበለዚያ ግን እኛ ቤታችን ውስጥ ልናስተምራቸው የምንችላቸው በጣም ክህሎቶች አሉ እና ያው ለምሳሌ ቤት ውስጥ መጫወቻ አለ አይደል? ልጆቻችን መጫወቻ አላቸው። ስለዚህ አሁን ወርቅዬ እንዳለችው ቤታችንን አሁን ለምሳሌ ብሎክ እነዚህ ሌጎ ብሎክስ የሚገጣጠሙ ነገሮች ከሆነ ያሉን ያን ሰዓት ስብስብ አድርገን አንዱ ጋር አድርገን አሁን እዚህ ጋር ሜት ነው መጫወት የምትፈልገው እዚህ ጋር በቃ እዚህ ጋር ተጫወቱ። ምንድነው የምናደርገው? ትንሽ ዞር ሲሉ ራሳቸውን በቃ ኢንጌጅ ሊያደርጉበት የሚችሉት ራሳቸውን እዛ ውስጥ ገብተው ምን ላድርግ ብለው አሰብ አድርገው ማድረግ የሚችሉበትን ነገር ለምሳሌ እኛ ወረቀትና ሳሉ ብለን ስንላቸው ለምሳሌ አመቱ ያልቃል። ስለዚህ ደብተራቸው ሁሉ ላይ ያልቅ ይችላል። ስለዚህ የተቀረ ገጾች ሊሆኑ ይችላሉ። ስለዚህ አሁን ለስዕል ደብተር መግዛት የለብንም። ያለፈው አመት የነበራቸውን ደብተር ከመጨረሻው ላይ ያሉትን ወረቀቶች ላይ እንዲስሉ ማድረግ እንችላለን፣ እንዲጽፉ ማድረግ እንችላለን። በወረቀት ቅርጽ መስራት እንችላለን። ለምሳሌ አንድ ስለ መርከብ ስለ ጀልባ አሰራር የአንድ መርከብ ብየዋለሁ፣ ግን ጀልባ ነው የሚባለው። አንዴ ግዛ ላይ ስላረኩት መቀየር አልቻልኩም። ያ አሰራሩን አሳይቻችኋለሁ ለወላጆች። ለምንድን ነው ሁሉ ጊዜ መርከብ እንስራ አውሮፕላን እንስራ ብሎ የሚሉ ልጆች ናቸው። ወረቀት አጣጥፎ ማድረግ ይፈልጋሉ። ግን እኛ ወላጆች እንዴት እንደሚሰራ አናውቅም። ወይ የሆነ ነገር እንሰራና አውሮፕላን ከሰራን አውሮፕላኑ ሲወረወር አይበርልንም። ወይንም መርከብ ደግሞ ከሰራን ጀልባ ነገር ከሰራን ደግሞ ጀልባውን ውሃ ላይ ስናደርገው ወደ ጎን ገብቶ ይሰምጥብናል። አሁን እዛ ላይ ጀልባ ብዬ የሰራሁት በደንብ ቀስ ብዬ ነው የሰራሁት፣ ማየት ትችላላችሁ። እሱን ነገር ለልጆቻችን ካስተማርናቸው ልጆቻችን እኛ አይተን እንማርና ከዛ እናስተምራቸዋለን። እነሱ ጀልባ ሰርተው ይሄ ውሃ አድርገንላቸው ጀልባቸውን ማወዳደር ይችላሉ። ለራሳቸው ራሱ በአንድ ወረቀት እንደዛ አጣጥፎ መስራት መልመድ ራሱ ያ ሁሉ ልጆቻችን ያለመዱትን ነገር ያስለምድልናል። አንጎላቸውን እያሰፋቸው ያመጣልናል እና በጣም ወሳኝ ነገር ነው። 10 ቤት በላይ ደግሞ ያሏችሁ ወላጆች ደግሞ አሁንም አብረናቸው ማድረግ የምንችላቸው ነገሮች አሉ። ለምሳሌ አዲስ ክህሎት ማስተማሪያ ያልነው ለነሱም ይሆናል። አሁን ይህንን ክረምት ይሄ አይነት ምግብ መስራት አብረን እንሰራለን፣ ትለምዳላችሁ። ስልክ ስንሰራ ያንን ነገር ነገ የምንሰራ ከሆነ ነገ እንሰራለን፣ ነገ እዚህ ሰዓት ላይ እንሰራለን። ከዛ ልጆቻችንን እናሳትፋቸው፣ እኛም እየሰራን እነሱም እንዲሰሩ እናድርግ። እንግዲህ ሁልጊዜ አዲስ ነገር ስናስተምር ትዕግስት ያስፈልጋል። አንዳንድ ጊዜ ልጆች ናቸው እንደምንፈልገው ላያደርጉልን ይችላሉ፣ ግን በትዕግስት ልናሳያቸው እንችላለን። ከዛ ደግሞ ምግብ አበሳሰል ለምሳሌ ቤት ውስጥ ያለ ነገር ማገዝ ሊሆን ይችላል፣ ስራ መስራት ሊሆን ይችላል። ያን ነገር በትንሹ ሳናበዛባቸው ማስተማር እንችላለን ማለት ነው። እንግዲህ ሌላው
ምን አለ ብለን ለምንለው ወርቅዬ ያለችው ነገር በጣም ደስ ያለኝ ምንድን ነው ልጆቻችን ራሳቸው ጨዋታውን እንዲፈጥሩ እናደርግ። አንዳንድ ጊዜ ግን በጣም ሊያስቸግሩን ይችላል። በቃ ምንም በቃ ሰለቸኝ የማደርገው ነገር የለም ሲሉ ለሚሉት ነገር አሁን መላችሁ አሁን ያልናቸው ነገሮች ይሄንን ብታረጊስ ይሄንን ብታረግ ብለን ስንላቸው እሱ ይጠቅማል። ከዛ ደግሞ መነበብ አለበት። ያው ክረምት ላይ ከሚያደርጉት ነገር ውስጥ ንባብ መቋረጥ የሌለበት ነው። በቀን 15 ደቂቃ እያንዳንዱ ልጅ የንባብ ሰዓት ሊኖረው ይገባል። ልክ የምግብ ሰዓት የመጫወቻ ሰዓት እንዳለ ሁሉ ያቺ የንባብ ሰዓት ክረምት ላይ መኖር አለባት። ከዛ ደግሞ በዛው ደግሞ ላይ መርሳት የሌለብን ምንድነው ክረምት ላይ ልጆቻችን አመቱ መጨረሻ ላይ ውጤታቸውን አይተናል አይደለ? ስለዚህ የሚከብዳቸው ነገር ካለ ያችን ነገር ለሚቀጥለው አመት ብርትት እንዲሉ ትንሽ ደቂቃ ወስደው ለምሳሌ አንድ 15 ቀን ልጆች ካረፉ 3 ሳምንት ካረፉ በኋላ ከዛ በኋላ ትንሽ የሚከብዳቸው የነበሩትን ነገር እንዲከልሱ ማድረግም እሱም አንድ ከስክሪን ነፃ የሆነ አክቲቪቲ ነው። ምክንያቱም ልጆቻችን ያችን ነገር ካደረጉ መስከረም ላይ ትምህርት ቤት ሲገቡ ምንድን ነው የሚሆነው? አስተማሪው መጀመሪያ ተወሰነ ሳምንት ክለሳ ነው። ሲከልስ እነሱ አውቀው ስለሚገቡ ገና ከመጀመሪያው ይሄንማ አውቀዋለሁ የሚለው ደስ የሚል ስሜት ይሰጣቸዋል። ያ ደግሞ ምን ያደርጋል? ትምህርቱን ደስ በሚል መንገድ እንዲጀምሩት ያደርጋቸዋል። በራሳቸው መተማመናቸውም ጥሩ ስለሚሆን ይበልጥ ደግሞ በደንብ ለመስራት ይነሳሳሉ ማለት ነው። እና እንግዲህ ልጆቻችን ስክሪን ነፃ አሁን እዚህ ጋር አንድ ሊስት እያየሁ ነበር። የሚገርማችሁ እኔ ራሴ ከስክሪን ነፃ እያልኩኝ አሁን ወርቅዬም ብላለች ጉግል አድርጉ ልጆቻችሁ ስንት ዓመታቸው ነው። ስለዚህ በዛ እድሜ ለእንደዚህ አይነት ልጆች ምን አይነት ከስክሪን ነፃ አሁን እኔ የምላቸው ነገር እናንተ ልጆቻችሁ ማድረግ የሚችሉትን በእድሜያቸው ታውቃላችሁ። እና አሁን አንደኛው ካለ ውስጥ ምን ይላል? ቤታችሁ ትንሽ ከኋላው የሆነ መጫወቻ ነገር ካለው ትንሽዬ ቦታ ካለ የሆነ ነገር ደብቃችሁ ከዛ በኋላ ፈልግና አግኝ። ወረቀት ላይ ጽፋችሁ ሊሆን ይችላል። ከዚህ በኋላ ይሄን ስታገኝ ከዛ በኋላ እዛ ቦታ ሲሄዱ የሆነ ነገር ሲያነሱት አሁን ይሄ የመጀመሪያው የምታገኙት ክሉ ወይም ደግሞ የምታገኙት መጠቋሚያ ነው። ያንን ሲያነቡት ከዛፉ በስተጀርባ ተመልከት። ዛፉ ጋር ሲሄዱ ደግሞ ከዚህ 2 እርምጃ 3 እርምጃ በኋላ ያለው ድንጋይ ስር ተመልከት ሊሆን ይችላል። እና እንደዛ አድርገንላቸው መጨረሻ ላይ የሚያገኙት ነገር እናስቀምጣለን። እና ያንን ነገር እኛ ቀደም ብለን አድርገን ከዛ ስራችን እንሰራለን። ለልጆቹ በሉ ውጡና ፈልጉ። ከዛ ልጆቻችን ስካቬንጀር ሃንት ይሉታል። እሱን ነገር ማድረግ ይችላሉ። ሌላው እነዚህ አሁን ለምሳሌ ለልደት ለምናምን መንገዛቸው ፊኛዎች አሉ አይደለም? አንድ ልጆቻችን በጣም ደስ የሚለው ነገር ፊኛውን በቃ አየር እናደርግበታለን፣ እንቋጥራለን። ከዛ በኋላ ልጆቻችን በሱ ቤት ውስጥ ለምሳሌ ሊጫወቱ ይችላሉ። ፊኛው ምንም የሚሰብረው ነገር የለም። ከዛ በኋላ ልጆቻችን ደግሞ ኋላ ይጠቀሙ ነካ ሲያደርጉት ስለሚሄድ በዛ ሊጫወቱ ይችላሉ። እኛ ራሳችን አብረናቸው ልንጫወት እንችላለን። ስለዚህ ፊኛው ዝም ብሎ መንጠልጠል ሳይሆን ለመጫወቻም ራሱ ነካ እያደረጉ ጥሩ ጊዜ ያሳልፉበታል። 2 ከሆኑ ይጫወታሉ። ብቸኛ ደግሞ ልጅ ከሆነ ብቻ ያለ ልጅ ወላጆች አብረን መጫወት እንችላለን ማለት ነው። ውጭ ደግሞ ማድረግ ከተቻለ ደግሞ ውሃ ትንንሾች አሉ ፊኛዎች፣ እነሱን ውሃ ሞልቶ በሱ መጫወት ሊሆን ይችላል የሚቻል ከሆነ። ከዛ ቀደም እንዳልነው ፓርክ መሄድ ቅጠል ምኑን እያዩ ቅድም ወርቅዬ እንዳለችው ስለ ቅጠሉ ማውራት ሊሆን ይችላል። ስለ የወፍ ድምፅ ሊሆን ይችላል። ስለሚያዩት ሊሆን ይችላል። ሰማይ ምንም ነገር ልናወራቸውና ማስተዋል ሊጀምሩ ይችላሉ። ያ ደግሞ ምን ያደርጋቸዋል? አድማጭ ያደርጋቸዋል፣ ትኩረት ይሰጣቸዋል። እና ያንን ነገር ቃስ እያልን ማስለመድ አለብን። አትክልት መትከል ሊሆን ይችላል። ቤት ውስጥ ትንንሽ እቃ ውስጥ ለምሳሌ አትክልት መትከል ሊሆን ይችላል። ለምሳሌ ግዴታ አበባ ብቻ መሆን የለበትም። ለምሳሌ ቲማቲም ሊሆን ይችላል፣ ቃሪያ ሊሆን ይችላል። ያንን መትከል እንችላለን። ለምን? ልጆቻችን አንድ ነገር ተደርጎ በቅሎ ለመብላት ይደርሳል እና ያ ሁሉ ለነሱ አዲስ ነገር ነው እና ያንንም ተክል መንከባከቡንም ይለምዳሉ። ያም አለ። እስቲ እናንተም ደግሞ ውስጥ የምትጨምሩትን ጨምሩ። ከዛ
ቀደም ስለ ቲሸርቱ አውርተናል። ቤት ውስጥ ዝም ብሎ ሙዚቃ አድርገንላቸው እንዲዘሉ ማድረግ እንችላለን። ያም አንድ አክቲቪቲ ነው። እንግዲህ ያ ሁሉ ነገር በቃ ልጆቻችንን ራሳቸው አለማቸውን እንዲያዩ እንጂ አንድ ነገር ላይ እንዳይሰኩ ያደርግልናልና ያ በጣም ጥሩ ይሆናል። ወርቅዬ ወደ አንቺ መጣ። ጥሩ ነው። በጣም ብዙ ነገር ነው ያልሽው ሶፊያ። ምንድነው አንድ ነገር ዋናው የኛ ተነሳሽነት እና ልጆቻችን ደግሞ አሁን ስክሪኑን በትንሽ እንደለመዱት በደንብ ይለምዱታል እና ስክሪኑ እነሱ ራሳቸው አድቨንቸርስ ሆነው ይመጣሉ። እያዩት ሲመጡ በደንብ አሁን እናንተ ዋናው ኮንሲስተንሲ ይዘኪ ይሉታል። ምንድነው ደጋግሞ መስራት ለማንኛውም ነገር ጠብታ ድንጋይ ይሰብራል። በጣም ተደጋጋሚ ከሆነ ብዙ ነገር መቀየር የሚቻል ነው። ካለም ይጎላል። የምንጨምርበትም ከሆነ ደግሞ ይጨምራል። ሀቢት ሶፊዬ ትዝ ካለሽ የአቶሚክ ሀቢት እንትን ማለት ነው። እና ዋናው ነገር ኮንሲስተንሲ ነው። በተደጋጋሚ መስራታችን እኔ አሁን የኔ ልጆች ቅድም ማንበብ ብለሻም ሶፊዬ እውነት ነው። የኔ ልጆች ምግብ ከበላን ከምሳ ኋላ ሳመር ላይ ማለት ነው ብዙ ጊዜ ከ30 ደቂቃ እስከ 1 ሰዓት የሁላችን ነው። እኔም ራሴ እረፍ ብዬ እነሱም ከሌላ ጉዳይ ከሌለብኝ መወጣበት ጉዳይ ከሌለብኝና ያችን ሰዓት እንደው የምናሳልፍ ከሳምንት 5 ቀኑን እናነባለን። ውሸት አይደለም ይሄ። በጣም ልጆቹ አሁን በጣም ነው የሚፈልጉት ያንን ታይም ማለት ነው። በቃ የጸጥታ ታይም ግን ምንላቸዋለሁ ስቲከር ማድረግላቸዋለሁ። ይሄ ሳመር ላይ በየቀኑ ፕሮግራሙ የተለያየ ነው። ቴብል እዛው እንደተቀመጥነ ሊሆን ይችላል። አልጋ ላይ ሊሆን ይችላል። ስብስብ ብለን ሁላችንም አልጋ ላይ ወጥተን ሊሆን ይችላል። ሊቪንግ ሩም ሊሆን ይችላል። እና በየቀኑ የየራሳ ፕሮግራም አለው እና ዛሬ ምንድን ነው እና በጣም ነው የሚፈልጉት። ቦታውን በመቀየር በራሱ ልጆቹ እንትን ይላሉ እና ርዕስም ደግሞ እነሱ የሚመርጡበት አጋጣሚ አንዳንድ ቀን አብረን የምናነበት አጋጣሚ አለ። አንዳንድ ቀን ግን እኔም የራሴን ጉዳይ ዝም ግሮሰሪ ሊስትም ሊሆን ይችላል አብሬያቸው ቁጭ እላለሁ። በቃ የዛ ሰዓት የራሴ ታይም ነው ራሴ ጋር የምነጋገርበት። አንዳንዴ እኮ አእምሯችን ብዙ ነገር ይይዛል። ስለዚህ እሱን ቦታ ማስያዝ በራሱ እርፍ ብላችሁ ወረቀትና እስክሪብቶ ስታገናኙ ለራሳችሁም እረፍት ነው። እንደውም ምን ይባላል መሰላችሁ? አሁን በአእምሯችሁ ውስጥ ያልተጨረሰ አሁን ለምሳሌ የሆነ ነገር ሰራለሁ ብላችሁ ግማሽ ላይ የተዋችሁት ካለ ከሌላው ለይቶ አእምሯችሁ ቦታ ስለሚይዝ ያደክማችኋል። ስለዚህ ቦታ ማስያዝ ለእናንተ ያ ታይም ይሆናል ማለት እንደ እናት እንደ አባት ያነ ቦታ የማስያዝ ታይማችሁ ይሆናል። ወይም ደግሞ ማንበቢያ ታይማችሁ ይሆናል። ለእናንተ ማንበብ ስላለባችሁ ምክንያቱም ያስፈልገናል። እኛ ትልልቅ ብንሆንም በራሳችሁ በመረጣችሁት ርዕስ ማንበቢያ ሰዓት ይሆናችኋል እና እኔ ያነ ታይም አግዞኛል። እና ታይም ወስናችሁ ምንድነው ጊዜዋን ወስናችሁ ከምሳ ኋላ ነው ከምሳ ፊት ነው የእናንተ እንትን ሰዓት የሚመቻችሁን አስባችሁ ካረጋችሁ ልጆች ከዛ በኋላ በቃ አንዴ ካስያዟቸዋቸው መጽሐፍ ቅዱስም የተጻፈ ነው። አንዴ መንገዱን እንትን ብሏቸው ከዛ በኋላ መንገዳቸውን ይዘው ነው የሚሄዱት ማለት ነው። ስለሆነ እንደ ወላጅ ዝግጅት ያስፈልጋል። በቃ እናንተ ምንድነው የፈለጋችሁት ልጆቻችሁ ማድረግ የሚፈልጉትን እናንተ ብቻ መጀመሪያ ፊገር አውት አድርጉት እንጂ ልጆቹ እውነት ለመናገር ነጭ ወረቀቶች ናቸው። ፈለገውን ነገር ማስያዝ ትችላላችሁ ብዬ ነው የማስበው። እኔ ለምን በቤት የማረጋው ስለሆነ ሰዓቱን 15 ቅድም ሶፊዬ እንዳለችው ከ15 ከ20 ደቂቃ በየቀኑ ያነበበ ልጅ እና ምንም ማያነብ ልጅ እውነት ለመናገር አሁን እንደ ናሽናል እንትን አሜሪካ በጣም ፌል ያደረገበት የማንበብ እንትን በጣም ብዙ ልጆች ከኮቪድ በኋላ በጣም ብዙ እንትን አለ። ማንበብ ትችላላችሁ ገብታችሁ ማለት ነው። ብዙ ሪሰርቾች ተሰርተዋል እና በ15 እስከ 20 ደቂቃ ያነበበ ልጅ ከ40 እስከ 60% ከሌላው ልጅ የተሻለ ፐርፎርም ያደርጋል የሚሉት እና ቁጥሩ እንደየሪሰርቹ ሊለያይ ይችላል። ማየት ትችላላችሁ። ቁጥሩ ምንም አያጣላንም። ግን ልጆቻችን 20-15 ደቂቃ ማለት እኮ በጣም እውነት ለመናገር አሁን ያወራነው 30 ደቂቃ በላይ ነው። ስለሆነ ልጆቻችሁን በቃ እግዚአብሔር ኃላፊነት ሰጥቷል። በረከቶቻችን ናቸው። በረከቶቻችን ደግሞ ፍሬያቸውን ብርሃናቸው የሚታየው እናንተ በመኖራቸው ስለሆነ እናት አባቶች ጠንክሩ። እግዚአብሔር ደግሞ ጥበብን ያግስጠን ያገዘን ነው የምለው።
ታንክ ዩ ወርቅዬ፣ ታንክ ዩ በጣም እናመሰግናለን። በትክክል እኛ በቃ ይሄ ነገር ይሄ ክረምት ወይም ይሄ በጋ ልጆቻችን በተቻለ መጠን ስክሪን እንቀንሳለን። ስክሪን እናጠፋለን አይደለም፣ እንቀንሳለን። በምን እንቀንሳለን? የተለያዩ ነገሮችን በማሰብ ልጆቻችን መጻፍ ይችላሉ፣ መሳል ይችላሉ፣ ያ ሁሉ ብዙ ነገር ማድረግ ይችላሉ። ገመድ መዝለል ብለናል፣ ሰኞ ማክሰኞ ብለናል። ብዙ ነገር ያለው ነገር አለ እና ልጆቻችን በትክክል ጊዜ ማሳለፍ የሚችሉበት ነገር በጣም ብዙ አለ። እኛ ብቻ መፈለግና ያንን ነገር ለማድረግ ወርቅዬ እንዳለችው እኛ ከልባችን መፈለግ አለብን። መሰልቸት የለብንም፣ መድከም የለብንም። ልጆቻችን መጀመሪያ አካባቢ እንዲያድገን በደንብ ካሳየናቸው ከዛ በኋላ አመቱ ሲመጣ ምን ማድረግ እንዳለባቸው ያውቃሉ። ስለዚህ ትንሽ የሚያነቡት ነገር አለ፣ ትንሽ የሚያጠኑት አለ፣ የሚጫወቱት አለ፣ የሚማሩት ይሄ አዲስ ክህሎት አለ፣ የተለያየ ነገር አለ። እስቲ እዚህ ላይ አንዳንድ እናንተ የምትጨምሩት ነገር ካለ ጻፉልን። ወርቅዬ ታንኪዩ በጣም እናመሰግናለን። 11 ደቂቃ አለን። እስቲ ጥያቄም ካለ እዛ ላይ አቅርቡልን። ታፕታፕ ግን አያረጉም። በእውነት በጣም ነው። 44 ሰዎች አላችሁ። እንደው ቁም ነገር ይቅርታ አድርጉልኝና ሰው እንዳለ ግራ ገባኝ እኮ። ዝም ብለን ነው እንደ ሶፊያ አንቺና አይን ብቻ የምናወራው ወይስ እንዴት ነው ነገሩ? እስኪ ታፕታፕ አለን በሉ እስኪ ቁም ነገር ወላ 10 ሺህ እንኳን ምንድነው ቴንኩ እንኳን አድርገ ነው እንጣ። በመሀል እኔ እኮ ታፕታፕ ሳረግ ነበር አንቺ ስትናገሪ ቤተሰቦችን ማንቀሳቀስ ከቻልኩ ብዬ እንዲያውም እዛ ላይ ሶፊያ ላይክድ ሪፖስት ማርጉ ፌር አይደለም። ሪፖስት አርጉ ነው። ይሄ ቁም ነገር ነው። አሁን ይሄኔ የምልደት የምን የቁጫጭ ልደት ምናምን ቢኖር እንኳን በምናምን ሄደን እንትን ላረጋለን አለን ታንክ ዩ ኑሩልን በጣም እናመሰግናለን። እግዚአብሔር እንትን በሉ ያው ያየው ነው ነገር ታፕታፕ የሚያደርጉ ነው። ታፕታፕ አድርጉ እስኪ ሌትስ ጎ እንትን 10K ቁም ነገር የምንሰጣችሁ ነገር ተመችቷችሁ ከሆነ አሳዩን። አዘርዋይስ ግን ያው ዲስከሬጅ አደርጋለሁ እውነት ለመናገር። ዋናው ምን መሰለሽ ልጆቻችን እርዳታ ይፈልጋሉ። በኋላ አሁን ብናደርገው ለነሱም ጥሩ ነው፣ ለኛም ጥሩ ነው። ከቆየንና ነገሮችን ካደረግን ደግሞ በኋላ ለነሱም የማይመች ነገር እናደርጋለን፣ እኛንም ዋጋ ያስከፍለናል። ስለዚህ ስክሪንን ቀንስ። ልጆቻችን ስክሪኑ በቃ በጣም ሱስ ሆኖባቸዋል። እኛ ትልቆቹን ስናሳድግ የነበረን እውቀትና አሁን ያለው የተለያየ ነውና እኛ ያደናቀፈን ነገር ለእናንተ ትምህርት ይሆናል። ስለዚህ ለምን ትደናቀፉብናላችሁ? እናንተ ትንሽ ልጆች ያሏችሁ እናንተ እንድትበረቱ ነው የምንፈልገው እና ይሄንን ሰመር እንደምንም ጥርሳችን ክስ አድርገን ስክሪን በገደብ ከዛ በተረፈ ሌላ ነገር እያደረገን ማድረግ እንችላለን። ዋናው ነገር ደግሞ ምንድነው መሰላችሁ? አሁን ልጆቻችን ላይ ለልጆቻችን የምናደርገው ነገር ግዴታ ገንዘብ የሚያስወጣን ነገር መሆን የለበትም። አሁን ጊዜ ሰበር ምናምን ሲባል ሰበር ካምፕ ምናምን እንላለን። በጣም ውድ ነው እዛ የሚከፈለው። ከቤታቸው መውጣት የለባቸውም ልጆቻችን እንደዚህ አይነት ነገሮችን ለማድረግ። አሁን ቀደም ወርቅ ያለችዋል በጣም ቀላል የሆኑ ሳይንስ ፕሮጀክቶች አሉ። ቀላል የሆኑ አሁን ለምሳሌ ቆምጣጤና ምንድነው ቤኪንግ ፓውደር፣ ቤኪንግ ሶዳ እነሱ እንደባልቆ የሚሰራው ነገር አለ። እነሱ ሊሆን ይችላል። ቀደም እንዳልነው በማርከር አሮጌ ቲሸርት ላይ በተለያየ ቀለም ሞነጫጭቀው ስዕል ስለዋዋ ማርከር አድርገው ከዛ በአልኮል ይሄ ቁስል አልኮል አለ አይደለም፣ በሱ ስፕሬይ ማድረግ ሊሆን ይችላል እና ያን ማድረግ። ከዛ በኋላ ስፖርት ማሳተፍ የምንችል ከሆነ መውጣት የሚችሉ ከሆነ ደግሞ የምንችል ከሆነ ስፖርት ላይ እናሳትፋቸው ልጆቻችን። በዚህ ክረምት ለምሳሌ ዋና የማይችሉ ከሆነ ዋና የሚማሩበትን YMCA ሊሆን ይችላል፣ እዛ ልናስገባ እንችላለን። ከዛ በኋላ ደግሞ በየላይብረሪው ደግሞ አሁን በተለይ አሜሪካ ላላችሁ በየላይብረሪው የሰመር አክቲቪቲ አለ። ሰመር አክቲቪቲ ማለት መጽሐፍ ማንበብ፣ ባነበቡ ቁጥር ሽልማት አላቸው። ሌላ ነገርም አለ። ከዛ ደግሞ እስቲ የሚገርመው ነገር እስቲ አሁንም እንግዲህ ኢትዮጵያ ላላችሁ ቤተሰቦች ይሄ እድል ላይኖር ይችላል፣ ግን አሜሪካን ያላችሁ ብትሄዱ ላይብረሪ በየሳምንቱ ያለ አክቲቪቲ ይጻፋል።
የተለያየ ነገር አክቲቪቲ ያላቸው ከትንሽ ልጆች እስከ 10 ቤት ላሉ ልጆች። ስለዚህ ሄዳችሁ ፕሮግራሙን ተመልከቱና ለልጆቻችሁ ስቶሪ ታይም አለ። ምሳሌ ስቶሪ ታይም ቀን መውሰድ የምትችሉ ከሆነ ትንሾቹ ወጣችሁ መሄድ ትችላላችሁ። ሌላ የተለያዩ አክቲቪቲዎች አሉ። ላይብረሪያችሁ ቼክ አድርጉ። ወረቀት አለ፣ ፕሮግራም አለ በየሳምንቱ የሚወጣ እዛ ላይ እንዲሳተፉ ማድረግ ትችላላችሁ። ከዛ በኋላ ደግሞ ከፍ ያሉት ልጆች ደግሞ የሚጫወቷቸው ጨዋታዎች ለምሳሌ ቦርድ ጌም ሊሆን ይችላል፣ የሚጫወቱት እንደ ሞኖፖሊ ሊሆን ይችላል። ስክራብል የሚባል አለ፣ ቃላቶችን በመሰካካት የሚጫወቱት ነገር አለ። ከዛ ደግሞ አዲስ ክህሎት እንዲማሩ ያልናቸው ቀደም ምግብ ማብሰል ሊሆን ይችላል፣ ስዕል ሊሆን ይችላል። ያለ አይደለም ልጆቻችን ሴቶች ከሆኑ ደግሞ ያ ወንዶችም አሁን ምንም አይነት ልጆቻችን ማስተማር አዲስ ክህሎት ሲማሩ ልጆች ምንድን ነው የሚሆነው? ለካስ ይሄን ነገር አልችልም ነበር የምለውን ማድረግ እችላለሁ። ያ ምን ያደርጋቸዋል? ሌላ ክህሎትን ደግሞ ለማግኘት እንዲችሉ ያበረታቸዋል ማለት ነው። እና ያን ማድረግ እንችላለን። ሌላ ከ10 ዓመት በላይ ላሉ ልጆችስ ሌላ ከዚህ ላይ እስቲ የምትጨምሪው ወርቅዬ? ቆንጆ ነው እንዳልሽው ሶፊዬ። ራሳችን ዝግጁ ከሆን በጣም ኢትዮጵያን ቢሆን እውነት ለመናገር ብዙ እንትን የለም። አንዳንድ ልጆች እናንተም አሜሪካ ስለሆናችሁ ወይም እንትን ሀገር ስለሆናችሁ ምናምን እውነት ለመናገር ራሳችን ዝግጁ ከሆንን ኢትዮጵያን ቢሆን ማድረግ የምንችለው ነገር አለ። ልጆቻችን የሚመሳሰል አሁን እየነዳው ነው ዛሬ መቼም በእንትን ጠመድኳችሁ እየነዳው ነው ማወራችሁ። ኤኒዌይስ ኢትዮጵያ 2-3 ልጆችን በመጥራት አብሮ ፍላጎታቸው ተመሳሳይ ልጆች ብዙ ጊዜ ልጆቻችን ብቻ ሳይሆን እኛ የምንውልበትን ስለምንመስል ከ5 ማለት ጓደኞችን ንገረኝና አንተን እነግርሃለሁ አይደለ? ስለሆነ ልጆቻችን የሚመሳሰሉ ለነሱ ፕሮግራም በሳምንት የሚሆን በ2 ሳምንት የሚሆን ያንን የሚጠብቁት ማድረግ ይቻላል። በመጡ ደግሞ ዝም ብለው ተሯሩጦ ብቻ ይሄ ድብብቆች ወይ የሆነ ነገር ቢጫወት ብቻ በዛ ባሳልፉት ፕሮግራም አስይዘንለት ያንን ግን ኢንጆይ እንዲያደርጉት በማድረግ ለምሳሌ ቅድም ያልኳችሁን ኤክስፐሪመንት መስራት ሊሆን ይችላል። ምንም የሚጠይቀው ነገር የለም። አሁን ለምሳሌ በየቤታችን የእቃ ማጠቢያ ሳሙና አለን፣ ወተት አለ። እኔ እንደው ኢትዮጵያ እንዲሆን እንደዛ ብዬ ሳይሆን ይሄ 5 ml በጣም ትንሽ ወተት ነው የሚያስፈልገው። በጣም ትንሽ በቃ ለይተሃል ማለት ነው። እና ትንሽ ቀለም ይሄ ቀለም ካለ ወይም ደግሞ ይሄ የእንትንን ቀለም አድርጋችሁ እንድታዩት ነው። ዋናው ቀለሙ እንድታዩት ነው። እንደዛ መስራት ይችላል። ቅድም ያልሽው ቤኪንግ ሶዳና በነገር እንዳልኩሽ ወይም ኮምጣጤ እሷን ወላ ሎሚን ብታረጊበት የሚሰራው በብል እንትን አለ ልክ እንደ ቮልካኖ ማለት ነው። እሱን በማሳየት ለልጆቻችን የሆነ እንትን በማድረግ እንዲስሉ በማድረግ ራሳቸው ክሬት እንዲያደርጉ በቤት ውስጥ ማድረግ የሚችሉትን በሙሉ ማሳየት ይችላል። አሜሪካ ያለን ደግሞ ሆም ዲፖ ፍሪ እንትን አለው ቅዳሜ ማለት ነው። ፍሪ ይሄ ወርክሾፕ አለው። ልጆቻችሁን የራሳቸው ታይም አለ። የራሳችሁ ሰፈር የእናንተን አካባቢ ጎግል አድርጋችሁ ማየት ትችላላችሁ። እና ስትሄዱ ለወንበርም ይሆን ለካውች ለምን በቃ የወፍ ፊደር ምናምን ራሳቸው ሁሉንም በአንዲት እቃ አዘጋጅተው ፍሪ ሰርቪስ ፍሪ ነው ይሰጧቸዋል። ልጆቹ ያንን ስማርሆን ምኗን አብራ የምትገጣጠም ነገር ናት። ሁሉንም ነገር አገጣጥመው ይሰራሉ። ምን ከትንሿ እኔ እንደውም በጣም ይገርመኛል አንዳንድ ነገር። አሁን ኢትዮጵያ ይሄ ነገር የለም፣ ግን ከራሳቸው ካለው ከካርቶን ደግሞ ምን ሊሰራ እንደሚችል እኔ አሁን በቅርብ የሰፈሬ ልጅ ነው በቅርብ ሮኬት ያበረረ 15 ዓመቱ ነው። እንግዲህ ምን ያህል ልጆቹ እንዴት ክሬቲቭ እንደሆኑ ግን ያወቅኩት አሁን በቅርብ ነው። እሱ እንደዛ እንዳደረገ ማለት ነው። ለናሽናል አልፎ አሁን እዚህ እኛ ያለንበት ስቴት ራሱ በቀደም ተወዳድሮ ያ በቪዛ ምክንያት መጣት አልቻለም፣ ግን በዙም ሲወዳደር ስላየሁት ነው የማወራችሁን የዛ እጅ ስለነበር ማለት ነው። እና ልጆቻችን እኛ ካገዝናቸው ሮኬት ማለት ግን የጀመረው በካርቶን ነው። የሚገርማችሁ እሱን ነው ወርቅዬ። ትንሽ ነገር እናንተ ገንዘብ መውሰድ ምናምን አይደለም። በቃ ዋናው ዴተርሚኔሽን ማለት ምንድነው? ሶፊያም ሶሪ በቃ ያን ነገር ለማድረግ እናንተ በቃ ውሳኔ ውስጥ መግባት አለ። በቃ እኔ ይሄንን ነገር አደርጋለሁ ወስኑ የሆነ ነገር እንደዚህ ነው ማድረገው ልጅን በዚህ መልኩ ነው ማሳድገው ብላችሁ ከወሰናችሁ የትም ኑሩ። እኔ እዚህ ነው ያለሁት። እኛ ተሳታፊ ነበርን። ይሄው እንትን ዋንጫ የወሰደ ልጅ ነው
እና አሜሪካ እንትን ምናምን ራሳችን ቤታችን ውስጥ ዲዛይን ቤታችን ማምጣት እንችላለን። ለልጆቻችን ዋናው ሚሞሪው ነው እንጂ ይሄን ምን ያህል ህንፃ ምን ያህል እንትኑ መገንባት ይሄ በጣም ገንዘብ ማስወጣቱ አይደለም። ልጆቻችን አብረው በመሆን ያን የዛ ሚሞሪ የዛ ትውስታን ለልጆቻችን የሚያድረው ማለት ነው። እና አንዳንዴም ደግሞ ኢትስ ኦኬ ጥሩ ጥሩ ነገሮችም አሁን ከስክሪን ሙሉ ጊዜውን ትራንስፈር እንጂ እኔ ሶፊዬ አንዳንዴ መልካም የሆኑ ነገሮች እንደ ቤተሰብ ፍራይዴይ ሙቪ ናይት ቢኖር በጣም እንደ ቤተሰብ ምግባቸውን አስተገጃጅታችሁ ልጆቹ ደስ የሚላቸው ነገር አድርጋችሁ በቃ አንዳንድ ጊዜ ነው ልጆች ናቸው እንትን ማድረግ እነሱን ስፖይልድ ማድረግ አይደለም እኔ እንደሚመስለኝ ማለት ነው። በቃ እነሱ ደስ ብሏቸው ዋናው ነገር ኢነር ፒሳቸውን እንዳይነካ እንዳይጨናነቁ ይሄ መንዝ ባይዘወይ የሜንታል ሄልዝ እንትን ነው የአእምሮ ጤና የምናስብበት ጊዜ ነው እና የአእምሮ ጤናቸው ተጠብቆ እነሱ ክሬቲቪታቸው አሁን ባለው ነገር እንዳይወሰድብን ስለሆነ ደስተኛ የሚያደርጋቸው ግን ደግሞ ማይጎዳቸው መንገድ የምንመራውን ነገር ማድረጉ መልካም ነው። ኢትዮጵያም አንድ መጽሐፍ ገዝተሽ በዛ መጽሐፍ ላይ ብዙ ነገር እንትን ማድረግ ትችላለሽ እና አሉ አክሰሶች እውነት ለመናገር ወጣ ብለሽ እንትን ማድረግ ትችላለሽ። ወጣ ብለሽ ባለው እንትን ምንድን ነው እኔ ምልሽ ልጆች አሉ የኢትዮጵያ ልጆች ወላ ኮንዶም ቢሆን የሚመሳሰሉ ልጆች ጋር እንትን ማድረግ ይቻላል የሚል ነው ያለኝ። ሶፊዬ ቴንክ ዩ ወርቅዬ በጣም በጣም አሁን ምንድን ነው ልጆችን ያው ስክሪን ይቁም ማለት አይደለም። ስክሪን በልክ ይሁን ነው በቃ ያ ነው ያ ስክሪን ነገር ልጆቻችን ቴሌቪዥን ያያሉ አብረናቸው እናያለን። ያ ክፋት የለውም ግን ከመጠን በላይ አይሆን። ትምህርት ቤት እያሉ ረጅም ሰዓት የሚጠቀሙ ልጆች አሁን ትምህርት ቤት ሲዘጋ ሙሉ ቀን እዛ ላይ ይውላሉ። ስለዚህ ያ ነገር መሆን የለበትም። ያ ነው የዛሬ ሜሴጅ። ስለዚህ ዛሬ መልእክታችን ምንድን ነው? ልጆቻችን ከስክሪን ነፃ የሆኑ ነገሮች በጣም ብዙ ስላሉ በዛ ውስጥ እናሳትፋቸው። ስክሪን ሰዓት አለ በቀን ይኖራል፣ ግን ውስን ይሁን። በጣም በጣም ልጆቻችንን አእምሯቸውን ይይዝብንና ልጆቻችን ማሰብ ያቆማሉ። ስለዚህ ግን አሁን በካርቶን የሚጫወቱ ጠረጴዛ ላይ አንሶላ አድርገን እዛ እስር ቤት ሰርተው የሆነ ነገር ይጫወቱ። ያ ሁሉ ምንድን ነው የሚያደርገው? አእምሯቸውን እያሳደገው እነሱም የመፍጠር ችሎታቸው እየዳበረ ይመጣል። የማሰብ ችሎታቸውም ይጨምራል። እኛም ደግሞ በቃ እነዚህ ልጆች ይሄ ነገር ስክሪን በዛባቸው እያለ ውስጣችን የሚጨነቀው ነገር ይጠፋል። ስለዚህ ያንን በማለት ነው። ሰዓታችንም ሞልቷል። ሁላችሁም ከልብ አመሰግናለሁ። ወርቅዬ ዛሬ እንዴት እያደረግሽ እንደተሳተፍሽ አውቃለሁኝ። እግዚአብሔር እንግዲህ ከአንቺ ጋር ይሁን። በምታደርጊ ሁሉ እሱ ይቅደምልሽ። እግዚአብሔር አምላክ አንቺንም ልጆችንም ባለቤትሽንም ሁሉ አብዝቶ ይባርክ እላለሁኝ። እዚህ ያላችሁ ቤተሰቦች እንግዲህ ይሄንን ነገር አስቡበት። ምክንያቱም አንድ ነገር አለ ምክንያት ሶፊዬ ይሰማል። ወርቅዬ ተቋርጦብኝ ነው መሀል ላይ አልሰማሁሽ ሆኖ ነው። ሶፊዬ የዘጋሽ ከሆነ ጥያቄዎችን አይሆፕ መልሰሻል ብዬ አስባለሁኝ። በጣም ነው የማመሰግነው። እኔም ቤተሰቦችን ሜይ ቢ እንትን እንዳይል ብዬ ነው። ቴንክ ሶ ማች። የዘጋሽ መሰለኝ በመሀል አለሽ። ተባረኪ እማዬ። ቴንክ ዩ ሶ ማች። እየጨረስን ነው። ወርቅዬ እዚህ ያላችሁ ቤተሰቦች በጣም ብዙ ነገሮች ቲክቶክ ፔጇ ላይ ታደርጋለች። ፎሎ አድርጓት። ያለፈው ሳምንት የጠየቅነው ጥያቄ ነበረ፣ ስለሱም የጻፈችው አለ። ሌላም ደግሞ ለእናንተ የሚጠቅም ነገር አላት። እስቲ ፎሎ አድርጓትና እዛ ላይ ያለውንም ተመልከቱ፣ ታተርፉበታላችሁ። እንግዲህ ቤተሰቦች ወርቅዬ አንድ ነገር የዛሬውንም ፖስት አድርጊያለሁ በአጋጣሚ ምን ልናደርግ እንደምንችል በጣም ጥሩ እና ሄዳችሁ ብዙ እንትኖች ምንድነው ሪሶርስ ሀብቶች አሉን። ዝም አትበሉ፣ አትጨናነቁ። ልጆቻችን በረከት ናቸው። ሳመር ሲመጣ የሚጨነቅ እናት ኢንቦክስም ካረጋን አይደለ ሄልፕ እናደርጋቸዋለን። ችግር የለም። አይዟችሁ፣ በልጆቻችሁ አትጨናነቁ። ስለዚህ ጥያቄ ካላችሁ ያው ወርቅዬም አለች። በርቱ፣ እንበርታ። ሁላችንም ልጆች እያሳደግን ነው። ልጅ ማሳደግ ቀላል አይደለም፣ ግን ተደጋግፈን ከእግዚአብሔር ጋር እንችላለን። እንግዲህ ሁላችሁም ሰላም ሁኑልን። እግዚአብሔር አምላክ በሰላም በፍቅር
በርህራሄ በትህትና በመልካም ነገር ሁሉ ልባችንን ይሙላ እላለሁኝ። በልጆቻችሁ ተበለጡ፣ ልጆቻችሁ ያድምጧችሁ። ሁላችንም ደግሞ በጥበብ ልጆች ማሳደግ እንድንችል እግዚአብሔር